ሻዶሳ ሃንዶ ፔሬዲያቦስ ካማሴና አዲያ ካታሪያ ሴና ኮባሼዳ አንድ ሰው ጮኸ አሜን ይበል። የሚገርመው ነገር በለስ እንኳን ባታፈራ የወይን ጋጦች እንኳን በረት ውስጥ በጋጦች እንኳን ቢጠፉ እኔ ዘራ ሁሉ ወይን አረግ ቢጠፋ እኔ ግን በእግዚአብሔር ደስ ይለኛል። እኔ ግን በእግዚአብሔር ደስ ይለኛል። አሰማም እኔ ግን በእግዚአብሔር ደስ ይለኛል። አሁን ልጅ እግዚአብሔር ግን በእግዚአብሔር ደስ ይለኛል። አንድ ሰው ጮኸ እኔ ግን ይበላይ በእግዚአብሔር ደስ ይለኛል። አንድ ሰው ጮኸ አሜን ብሎ ይውሰድ። የሚገርመው ነገር ዕንባቆም ምዕራፍ 3 ቁጥር 16 ላይ ባነበብኩበት ክፍል ላይ የሚገርመው መልእክት አለ። ሁሉ ነገር ተስፋ አድርጌ ነበርኩኝ፣ ነገር ግን በመከራ ቀን የሚደርሰኝ የለም። ሁሉ ነገር በረሱን ተስፋ አድርጌ ነበርኩኝ፣ ደሞሱን ተስፋ አድርጌ ነበርኩኝ፣ የዘራ ወይኑን ተስፋ አድርጌ ነበርኩኝ፣ በበረት ውስጥ ያለው ጋጣ ውስጥ ያለው በጎች በረቶች ሁሉ ነገር ተስፋ አድርጌ ነበርኩኝ። ነገር ግን ይሄ ሁሉ ቢጠፋ የኔ ደስታ የተመሰረተው በዚህ ጉዳይ አይደለም። የኔ ደስታ የተጀመረው በዚህ አይደለም። ከመጀመሩ ጀምረ በክርስቶስ እየደረሱ መጥቼዋል። አንድ ሰው ደስታ በክርስቶስ ሙሉ ይሆናል። የአንድ ሰው ደስታ በአምላክ ሙሉ ይሆናል። አንድ ሰው ደስታ በጌታ ሙሉ ይሆናል። አሜን ብሎ በሚወስዱ ሰዎች ላይ ይሁንለት። ተስፋ አድርጌ ነበርኩኝ፣ ነገር ግን አንድ ነገር አያላል። ላሞች በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል። እኔ አንድ ሰዎች እንደዚህ አይነት አመለካከት ሊኖር ይችላል። ገንዘብ ማግኘት ደስታ ይሰጣል ብለህ ካሰብክ ተሳስተሃል። ዶክመንት ተስፋ ሊሆን አይችልም። ብር ተስፋ አይሰጥም። ብር ተስፋ አይሰጥም። የሰው እግዚአብሔር ከሰጠው ስጦታ አንዱ ሆፍ ነው። ለሰው ልጆች እግዚአብሔር ለፐርሰኑ ካሚንግ ኦፍ ክራይሲስ ዘጌት ሶ ሆፍ መጀመሪያ እግዚአብሔር ለሰው ልጆች ከሰጡ ስጦታዎች አንዱ ደስታ ነው። ደስታ ስታጣ ወደ ተስፋ መቁረጥ ውስጥ ይገባል። ለዛ ነው እኔ ያረኩት ይሄ ሁሉ ቢጠፋ ሰዎች እኮ ጠፍቷል ብሎ ሊያሳሰሩብኝ አይችሉም። ሰዎች ይሄ ጠፋ እኮ ከስራ እኮ ጀምሬ አቁማል አይሉኝም። የኔ ነገር ደስታ ያለው በዚህ ነገር ውስጥ ሳይሆን በእግዚአብሔር ውስጥ ነው። ማጃዳ ካማሴላ ከዚህ በኋላ ጌታ ምስክሬ እግዚአብሔር ደስ ይለኛል። የዘላለም ደስታ ውስጥ ይገባል አለ። በማይቋረጥ ደስታ ውስጥ ይገባል አለ። አንድ ሰው የኔ ደስታ ይበላይ፣ የማይቋረጥ ነው ይበላይ፣ የኔ ደስታ ይበላይ፣ በእግዚአብሔር ብቻ ነው ይበላይ። አንድ ሰው ጮኸ አሜን ብሎ ይውሰድ። ተሰማል። የሚገርመው ነገር ሰዎች በለስኩ አላፈራም ላሞቹ ጎጋጦች ውስጥ የሉም ብሎ እንዳሳዘኑኝ ሰዎችን እየመታ ነው። መከራከር ነው እንደዚህ ያለው። በመከራከር ማንም አልጠበቅም። ቁጭ ብዬ ቆመ እግዚአብሔር ይጠብቀዋል። አንድ ሰዎች መጥተው ጆሮ ላይ የሚናገረው ሽሙታ አትስሙ፣ ምንም ነገር እንዳሰሙ። እኔ ዛሬ አንድ በረከት ይናገራለሁ። እግዚአብሔር ከዚህ ሰዓት ጀምሮ በማይቋረጥ ደስታ ውስጥ የሚያስገቡ ሰዎች አይ በማይቋረጥ ደስታ ውስጥ የሚገቡ ሰዎች አይተዋል። እስኪ ከኔ ጋር በማይቋረጥ ደስታ ውስጥ ይገባሉ ይባላል። የአንድ ሰው ተስፋ አንድ ሰው በህይወት አለ ማለት ስትደሰት ብቻ ነው። ስትጨነቅ ተስፋ እንዳለ አትረጋገጥም። ስትደሰት ነገር ብርሃን እንደሆነ አታይም። ስትጨነቅ የሆነ ነገር እንዳለ አታስታውስም። እኔ አንድ በረከት እናገራለሁ። በዘላለም ደስታ ውስጥ ይገባል። ጨለማውን ትረሳል። የዘላለም ደስታ ውስጥ ይገባል። ከዚህ በኋላ መከራው እንደ ጉድፍ ታያል። እግዚአብሔር አዳሶች በማይቋረጥ ደስታ ውስጥ አስገባለሁ ብሎኛል። እኔ ለካለ ጮኸ አሜን ይበል። አታስማ፣ አታዝም፣ አትጨነቅ። ያንተ ተስፋ እግዚአብሔር። እስኪ ከኔ ጋር የኔ ተስፋ በሉት እግዚአብሔር ነው ይበል። አንድ ሰው አሜን ብሎ ይውሰድ። ዕንባቆም የሚገርመው መልእክት ዕንባቆም ያለምኩት ያሰብኩት ባይሳካልኝም እንኳን ግን በእግዚአብሔር ደስ ይለኛል። ምን አይነት እዚህ አማኝ እንደሆነ ይገርመኛል። ነገሩ ተበላሽቶ እንኳን ምስጢሩን ለማንም አልተናገረ። ቁጭ ብዬ መከራከር እግዚአብሔር ይጠብቀዋል አለ።